ትናንት አንድ ቢቢሲ ያወጣው ዜና ነበር አቶ ለማ መገርሳ ዙሪያ በቀብር ስነ ስርዓት ላይ ያደረጉት ንግግር እንዳይተላለፍ መታገዱ በሰራተኞቹ ዘንድ በኦቤን ሰራተኞች ዘንድ ቅሬታ አስነሳሚ ዜና ይዞ ወጥቶ ነበር። የመከላከያ ሚኒስትር ናቸው አቶ ለማ መገርሳ። እንግዲህ እሳቸው ንግግር ለዚያው ምንም አይነት ፖለቲካዊ ይዘት የሌለው ንግግር እንዳይተላለፍ ማገድ ምንድን ነው የሚሰጥህ ትርጉም? እና የት ላይ ነው ይሄ ሁሉ ስህተት የተፈጠረው? የለውጥ መሪዎች ናቸው ብለን የተቀበልናቸው ያጨበጨብንላቸው ተስፋ የጣልንባቸው መሪዎች ናቸው አሁንም ያሉት እና የቱ ጋር ነው ከመንገድ የወጡት? እዚህ ደረጃ የራሳቸውን ከፍተኛ አመራር ንግግር አየር ላይ እንዳይውል እስከማገድ ድረስ የተደረሰው የቱ ጋር በተፈጠረ ስህተት ነው? አንዱ እንጭቅነትን ነው የሚያሳየው። ፖለቲካል ኢንኤክስፒሪየንስ በጣም መደናበራቸውን ነው የሚያሳየው። በሁለተኛ ደረጃ ደግሞ ምን ያህል ሰውየውን እንደሚፈሩት ነው የሚያሳየው። ሌላው ደግሞ እዛም ስለነበርኩ አይቼዋለሁ። እሱ እዛ እንደሚመጣ አይታወቅም ነበር። የእሱ ስም ሲጠራ በጣም በሀዘን ተመዝቶ የነበረው ህዝብ ሀዘኑን ረስቶ ቅልጥ ያለ ጭብጨባ እና ማፏጨት ውስጥ ነበር የገባው ስሙን እየጠራው። ብዙ የብልጽግና ባለስልጣናቶች እዛ ስለነበሩ መልዕክቱ በጣም ግልጽ ነበረ። ይሄ እንዳይሰማ ነው የሚፈለገው። ለማ የዚህ ሀገር ትልቅ ባለውለታ ነው። ብዙ ስለነበርኩ አንዳንዴ እየተያዝኩ ወንዳገር አለብኝ ነገሮች እያስቀረው እንጂ ለማና ገዱ ባይኖሩ ኖሮ ኢህአዴግ አይኖርም፣ ብልጽግና ይባል አይኖርም። ፉል ሪቮሉሽን ነበር መንገባው። ከሁለቱ ጋር መናበብ ባይቻል ኖሮ የህዝቡን ልብ ትርታ፣ ለማ የኦሮሞን ህዝብ ትርታ፣ ገዱ የአማራን ህዝብ ትርታ፣ እየተለወጠ የመጣውን የህዝብ ትርታ አዳምጦ አብሮ መራመድ አስፈላጊ መሆኑን አምነው ባይንቀሳቀሱ ኖሮ ዛሬ አናወራም ነበር ስለዚህ ሰዎች፣ ሌላ ታሪክ ውስጥ ነበር የምንኖረው። ለውጡም ከመንገድ ላይ መውጣት የጀመረው ለማና ገዱን የሚያካክሉ የህዝብን ልብ ትርታ ማዳመጥ የሚችሉ ከራሳቸው አሳልፈው ሀገርን ማዳመጥና ሀገርን መምራት የሚችሉ ልምድና ዊዝደም ያላቸው ግለሰቦች ወደ ጎን ከተገቡ በኋላ ነው። አልዋሽም። እኔም ኢህአዴግ መራሽ ሽግግር ይፈጠር ብዬ የገፋሁት እነዚህን ሁለቱና ሌሎች የተወሰኑ ግለሰቦች ላይ በነበረን እምነት ባሳዩን ዲሞንስትሬትድ ስኪልስ ነው። አሁንም እነዚህ ሰዎች መግፋት ሳይሆን እኔ እነሱን ብልጽግናዎችን በሆን ስህተት አርሞ የእነዚህን ሰዎች ምክርና አመራር መቀበል ይረዳቸው ነበር። ይባስ ብሎ ግን አይናችሁን አንኒ ድምጻችሁን አንስማ ለማለት የተደረገ ኢንኤክስፒሪየንስ የሆነ ውሳኔ ነው የሚመስለኝ። ያ ግን ብዙም የሚያስኬድ አይመስለኝም። አይ ቲንክ ለሀገርም ሁለቱም ነገር እዛ ሄዶ ህዝቡ ያሳየው ትዕይንትም ስልጣን ላይ ያሉ ሰዎችም መከላከያ ሚኒስትር መሆኑ ብቻ አይደለም። ለማ ማለት እኮ ቀላል ነገር አይደለም። ሂዝ አን ኢንስቲትዩሽን ባይ ሂምሰልፍ። ምን ማለት ነው? ይቺን ሀገር ከገደል መግባት ያዳነ ቄሮና ኢህአዴጎች እንዳይጨራረሱና ሀገር እንዳትፈርስ ያዳነ ድልድይ የሆነ ሰው ነው እና እሱን ድምፅ ለማፈን መሄዳቸው ይሄ ፓርቲ ሀገርን ወዴት መውሰድ እንደሚፈልግ እድሉን ቢያገኙ ምን አይነት ጨቋኞች መሆን ፍላጎት እንዳላቸው በተራው ዜጋ ላይ ሳይሆን ኦን ዋን ኦፍ ዜር ኦውን ተሸክሞ እዚህ ላደረሳቸው ከወንበር ተነስቶ ወንበር ላይ ላስቀመጣቸው የሚያደርጉት ደግሞ ይህ ችግር መግባት እኔም ተስፋ መቁረጥ የጀመርኩት አንደኛ ለማ ወንበሩን ለቆ ይሄ ነገር ነው። ሁለተኛ ለማና ገዱ ከመንግስት ውስጥ ከነበራቸው ቦታ እየተገፉ ለይስሙላ ብቻ ተቀምጠው እየተገፉ በሄዱ ቁጥር በቲዮሪ ያስቀመጥ ነው ትራንዚሽን ሲሉ ሪፎርም ብለን ያስቀመጥ ነው
ትራንዚሽን ሲሉ ሪፎርም የሚሰራው ሪፎርም ማይንድድ ኤክስፒሪየንስድ ዲሞክራት የሆኑ ሰዎች በአመራር ላይ ሲኖሩ ነው። የእነሱ ከዛ መገፋፋት ነው አሁን ላለ ነው ሽኩቻው ሲከተተ ያለው። አይ ቲንክ መልእክቱ ክሊር ነበር ይመስለኛል።